ከረጅም ጊዜ በፊት አንድ ንጉስና መንግስቱ የተወዳጅ ልጃቸውን መወለድ ይጠባበቁ ነበር። ጌታዬ፣ ንግስቲቱና ልጅቷ ደህና ናቸው? ጌታዬ፣ ልጅቷ እግሮቿ ትልልቅ ናቸው። ምን? ምስኪን ልጅ እንዲህ ልትሆን አትችልም። ምስኪን። ይህ ሊሆን አይችልም። ልዕልቷ ስትወለድ እግሮቿ ትላልቅ ነበሩ። በዚህ መንግስት ውስጥ ከማንኛውም ሰው የበለጠ ትልቅ። እናም በዚህ ምክንያት ምስኪን፣ እሷ አካል ጉዳተኛ ናት። ባለ ትልቅ እግር ልዕልት ልትባል ትችላለች፣ ግን የትንንሽ እግሮች መንግስት ንግስት መሆን አትችልም። እንዴት ነው ማትወርቂው ልጄ? እናቴ፣ እኔ እኮ አልወድቅም። እቺ ምስኪን አካል ጉዳተኛ። እናቴ፣ አካል ጉዳተኛ ምንድነው? ለምንድነው ሁሉም እንደዛ የሚሉኝ? ውዴ፣ እግሮችሽን ተመልከቺ፣ በጣም ትልልቅ ናቸው። ትክክለኛ አይደሉም። ትክክለኛ አይደለም? እኔን ማየት በጣም የሚያሳዝንሽ ለዛ ነው? ውዴ፣ እወድሻለሁ፣ ግን ለምን እንደዛ አካል ጉዳተኛ ሆነሽ እንደተወለድሽ አላውቅም። ቀስ በቀስ ልዕልቷ መዝለልን፣ መደነስን አቆመች። ብዙ ዓመታት አለፉ። ልዕልቷ በጣም እየተከፋች ሆና አደገች። ልጃችን አካል ጉዳተኛ መሆኗ በጣም አሳዛኝ ነው። 16ኛ ልደቷ እየቀረበ ነው። እሷ ግን ንግስት ለመሆን ብቁ አይደለችም። በእግሮቿ ምክንያት ስለ ንግስናው ስርዓት ምንም አልተማረችም። እሷን ባየኋት ቁጥር ለወደፊት ስለሚኖራት ህይወት በጣም እሰጋለሁ። በእኔ ምክንያት ወላጆቼ እንዲከፉ ማድረግ አልፈልግም። አላደርገውም በጭራሽ። ስለዚህ ልዕልቷ በፍጹም ላለመመለስ በሌሊት አጋማሽ ቤተ መንግስቱን ጥላ ወጣች። ጥቅጥቅ ያለ ጨለማ ጫካም ደረሰች። አንተ ምስኪን፣ በጣም እያመመክ ነው አይደል? በጣም የተጎዳ ይመስላል። ግን እኔ የሚያሽልን መድኃኒት አውቃለሁ። ይሄ ስቃይን ይቀንስልሃል። አይዞ። እንደዚህ አይነት አደገኛ አውሬ ሊጎዳሽ ይችላል። እንዴት አትፈሪም? ማነሽ? እኔ የዚህ ጫካ የኒምፍ ንግስት ነኝ። አሁን መልሽልኝ። እንደዚህ አይነት አደገኛ አውሬ እንዴት አትፈሪም? ተጎርቱ ሲሰቃይ ሳየው አላስቻለኝም። መድኃኒቱንም እያውኩት ዝም ማለት አልቻልኩም። እንደ እውነተኛ ንግስት ተናገርሽ። ደፋርና ሩሩ ንግስት። ንግስት? በፍጹም ንግስት መሆን አልችልም። ለምን አትሆኝም? እግሮቼን አይተሻቸዋል? ገባኝ። ከትናንሽ እግር መንግስት ነው የመጣሽው እና ከቤት ጠፍተሽ ነው አይደል? ወላጆቼ በእኔ ምክንያት ማዘናቸውን ማየት አቃተኝ። የኔ የሆነውን አንበሳ ስላዳንሽልኝ እኔ ደግሞ በየወሩ ወደምናከብረው ክብረ በዓል ልጋብዝሽ። ነይ። ደስ ብሎሻል? በጣም ነው የወደድኩት። እንግዲያውስ ትላልቅ እግሮችሽን አመስግኛቸው። ቤተሰቦቼም እንደዛ ቢረዱት ጥሩ ነበር። ልታስረጃቸው ሞክረሽ ታውቂያለሽ? አይ፣ ታዲያ እንዴት ሊረዱሽ ይችላሉ? እነሱ አካል ጉዳተኛ እንደሆንኩኝ ነው የሚያስቡት። ምንም ጥቅም እንደሌለኝ ነው የሚያስቡት።
እነሱ ትክክል እንዳልሆኑ ለማሳየት ምን አድርገሻል? ጥፋቱ ያንቺ ነው። መደነስ አቆምሽ፣ እነሱን መጋፈጥ አቆምሽ። አሁን ደግሞ ከቤት ወጥተሻል። እውነታው እነሱ ስላንቺ ተጨንቀው ሳለ እነሱ እየፈረዱብሽ መስሎሽ ነበር። እናም ጭንቀታቸውን ለማቃለል ምንም አላደረግሽም። ምን ማድረግ እችል ነበር? ሁለት ነገር። አንድ፣ ማንም ምንም ቢል አንቺ ራስሽ ደስተኛ መሆን ትችይ ነበር። እናም ሁለተኛ፣ አባትሽን፣ ህዝብሽን፣ መንግስትሽን መርዳት ትችይ ነበር። እነሱም በሙሉነትሽ ያዩሽ ነበር። እኔ ይህ የአስማት ምንጭ ነው። እግሮችሽን ልክ እንደ ሌሎቹ ትንሽ ሊያደርጋቸው ይችላል። አሁን ትንንሽ እግሮች ይኖሩሽ፣ ወይም ደግሞ በትልልቅ እግሮችሽ ደስተኛ ሆነሽ ወደ ቤትሽ መሄድ ትችያለሽ። ለሰዎችም እንደምትችይ ማሳየት ትችያለሽ። ከባድ ምርጫ ነው። ነገር ግን እውነተኛ ንግስት ትክክለኛውን ውሳኔ ለመወሰን አትቸገርም አይደል? እና ልዕልቷ ምርጫሽ የትኛው ነው? ከነ ትልልቅ እግሮቼ እንደሆንኩኝ ወደ ቤቴ እመለሳለሁ። ምንም አልቀይርም። አመሰግናለሁ። እንደ ንግስት ተናገርሽ። አስታውሺኝ፣ ሰውነትሽ ምንም ቢመስል አንቺ ትክክለኛ ሰው ነሽ። አመሰግናለሁ። የጦር አዛዥ፣ ንጉሱን መልሰን ማምጣት አለብን። እናቴ፣ ምን ተፈጠረ? አባቴ የት ነው? ኦ የኔ ውድ፣ ደህና ነሽ? አዎ ደህና ነኝ። አባቴ የት ነው ያለው? አባትሽ አንቺን ፍለጋ ሄዶ ነበር እና የጎረቤት ሀገር ንጉስ በወታደሮቹ የያዘው እስረኛም አድርጎ ወሰደው። ለምን አሳደን አንይዛቸውም? እንችላለን፣ ግን መጀመሪያ ንጉሱ ደህና እንደሆነ ማወቅ አለብን። አባትሽ ካልመጣ ወታደሮቻችን አይንቀሳቀሱም። የጦር አዛዥ፣ አባቴን የት ይወስዱታል ብለህ ታስባለህ? 50 ኪሎ ሜትር ርቆ ወደሚገኘው ዋና ከተማቸው ሊወስዱት ይችላሉ። ወደ ከተማቸው ሳይገቡ እንዴት ማስቆም እንደምንችል ግን አላውቅም። በጨለማው ጫካ ውስጥ አቋርጠን ብንሄድ ልንቀድማቸው አንችልም? እኛ ትናንሽ እግሮች ስላሉን በዛ ጫካ ውስጥ ማለፍ አንችልም። አዳልጦን እንወድቃለን። ገባኝ። እሺ፣ እንደዛ ከሆነ እኔ በጫካው ውስጥ ሄጄ ልከታተላቸው። አይ አንቺ አትሄጂም። እናቴ፣ ከኛ ውስጥ እኔ ጫካውን ማቋረጥ የምችል ብቸኛ ሰው ነኝ። ትላልቅ እግሮቼን አትርሺ እንጂ። ንግስቲቷም ተስማማች። ልዕልቷ ወደ ጫካው ሄደች። በትላልቅ እግሮቿ ምክንያት በፍጥነት መሮጥ ትችል ነበር። ቅርንጫፎችን መዝለል፣ ኮረብታዎችን መውጣት ትችል ነበር። እናም በፍጹም ሚዛን አትስትም ወይም አትወድቅም። ወዲያውም አባቷን ያገቱትን ወታደሮች አየች። ስማኝ ፌስቱን። አቤት ጌታዬ፣ በጣም ደክሞኛል። ለአንድ ቀን እዚህ እንረፍ። ጌታዬ፣ እዚህ ጥሩ ቦታ አይደለም። አንተ ደግሞ ማን ሊያጠቃን ይችላል? ባለትናንሽ እግር ሰዎች? በጭራሽ። ጫካ ውስጥ ገብተን ድንኳን እንትከል። ትዕዛዝ ነው። እሺ ጌታዬ። ይሄን ማመን አልችልም። ለእርዳታ ጠይቀኝ ከ20 ዓመት በላይ መንግስትህን ረድቻለሁ። እርዳታ ይብቃኝ። አሁን ሙሉ ሀብትህን ነው የምፈልገው። እንዴት ነሽ ልዕልቷ? አንተ ማን ነህ? የጫካዋ ንግስት ልጅ ነኝ። እዚህ ስለምን መጣ? አንቺ ጎበዝ ነሽ፣ ግን ስለ ጦርነት በቂ ልምድ የለሽም አይደል? እናቴ እንድረዳሽ ልካኛለች። ኦ አመሰግናለሁ። አሁን እንዴት እንድረዳሽ ትፈልጊያለሽ? ለጊዜው ዝም ብለን እንያቸው። አንተን አግተን እስከያዝን ድረስ ወታደሮች አያጠቁንም። ያንተ መንግስት የኔ ሆኗል። ወስዳችሁ በዛ እንጨት ላይ እሰሩት። አይናችሁን ከሱ ላይ አትንቀሉ። እሺ ጌታዬ።
አንተ ኒምፍ ነህ አይደል? አዎ። ስለዚህ አስማትህን ተጠቅመ ለእኛ ወታደሮች መልእክት ላክላቸው። መጥተው እነሱ ሲተኙ አባቴን እንዲያስመልጡት ንገራቸው። ያንተ አስማት ቶሎ መልእክት ያደርሳል አይደል? አዎ፣ አሁንም ደርሷል። ለጦር አዛዡ ደርሶታል። እኛ የጫካ ኒንፍ እንባላለን። በእናንተ ልዕልት ተልከን መጥተናል። ልዕልቷ መልእክት ልካላችኋለች። ሰምተናል ልዕልቷ። አሁን ደግሞ ወደ እነዚህ ንጉስ ማንም መልእክት እንዳይልክ ከልክል፣ እኛ እስክንፈቅድ ድረስ። ሆኖልሻል። አሁን ምን ቀረ? አሁን እስኪመሽ እንጠብቃለን። ያ አንበሳ የት ነው ያለው? ጓደኞቹም አሉት አይደል? ድብም አብሯቸው ቢመጣ አይከፋም። ገባኝ። ምንድነው የሚጮኸው? ከንጉሳችን ድንኳን አጠገብ ነው መሰለኝ ድምፁ የሚመጣው። አይሆንም፣ ጓደኞቼን መጉዳት አትችልም። አባዬ አባዬ! ልጄ ደህና ነህ? ና እንሂድ። እግሮቼ ትላልቅ ባይሆኑም ጉልበቴ ግን ጠንካራ ነው። አሁን ሄደን ጠላቶቻችንን እንያዛቸው። ምስጋና ለልጄና ለኒንፎች ይሁንና አሁን ያንተም መንግስት የኔ ሆኗል። ይሄን ሁሉ ዓመት እርዳታ ስሰጥ ነበር፣ ግን እንዳንተ አይነት ክፉ ንጉስ ስላላቸው ህዝቦች ህይወታቸው አልተቀየረም። ካሁን በኋላ ግን ንጉስ አይደለህም። ትላልቅ እግሮች ያላት ልዕልት ንግስት መሆን አትችልም ብዬ ሁልጊዜ አስብ ነበር። ነገር ግን እኔ በጣም ሞኝ ነበርኩ፣ በጣም ጨካኝ። ልዩ ስለሆንሽ ላደረግንብሽ ነገር ሁሉ በጣም አዝናለሁ። አባዬ ጥፋቱ የኔም ጭምር ነው። እኔን በጣም ስለምትወደኝ ነበር የተጨነከው። ባለ ትልልቅ እግር እንደመሆኔ ለየት ማለቴ ውበቴ እንደሆነ አንተንና ሌሎችን በመርዳት ማስመስከር የነበረብኝ እኔው ራሴ ነኝ። በራሳችን ችግሮች ሌሎችን መውቀስ እና ማጉረምረም በጣም ቀላል ነው። እኔም ያደረኩት ያንን ነበር። የተሻልኩ መሆን ነበረብኝ። ከዛ ቀን ጀምሮ ባለ ትላልቅ እግሯ ልዕልት በህዝቦቿ ፊት ክብር አገኘች። ሁላችንም ሰዎች የተለያየን ነን። ይሄም ልዩነታችን ውበታችን ነው። እርስ በእርስ መከባበር አለብን። እናም ደግሞ ልዩነታችንን እንደ መልካም ዕድል በመጠቀም ሌሎችን መርዳት አለብን። ይሄን ስናደርግ በሰዎች ፊት ክብር እናገኛለን።